ፍትህዎ ዋምጽህዎ ሊታ መቃባ ከንልማ ከነፉረ ጉልጉሎ ዋቀቶኮ አሜን አንገውናቲ ትክሴ ጋሪ አባ ጃለተማ አባ እንደገኘ ከንቴ ዋቀ ዋቀውታ ጎፍታ ጎፍቶታ ኢየሱስ ክርስቶስ እጃ አራረሳቲ ኑላሊ አከ ከኛ ፊት ደርቢ ከኛ ተሶሉቲ ለካይን ካን ዮናን ዱገኤ መቃንሳ ከንገለቶ ሜኑ ፊያተው ሃቲ ሳቲ ከኛ ቁልቁሌቲ ዶበሮ ማርያም እርገሞንዲ ቶሎኒ ዋቀዮ አከሳን ከበጀት ከንከበጀመኑ ፊያታኒ ሜ በገ ጉያራቲን ጌሰን ሮንስን እንጀዱ ካን ጌሰን ጎፍቲ ዋቀዮ ለሌዳን ገለቴፈዳ በገ ጉያራቲን ጌሰን በጋ አያና ሰጉዳ ሰግለን ኬሳ ጎፍታ ከኛ ኢየሱስ ክርስቶስ ጉያ ፈይነው ሳይና ኢልመ ዳዊት ፈይን ኒታ ኢልመ ዳዊት ፈይሳዳ ኢየሱስ ክርስቶስ አባ ወንዱማቲ ጀነ አከ ገለቴ ፈንዱ ድሬ ቁልቁሉ ማከነት ከወልቲ ነው ቀበኛው አገለቶም ኤኛው አገለቶሙ ዋቀዮን ስርት ለሌዳን ገለቴ ፈዳ እንኳን አደረሳችሁ እንኳን አደረሰን። እንግዲህ ቅድምም ዝማሬውም እንግዲህ ወንጌል ነው። ሕፃናቱም እለቱ እንግዲህ ቅዱስ ዳዊት እንደተናገረው ማፈደቂቆ ሕፃናት አስተዳሎ ከስባተ በእንተ ጸላይ ከመንተስቶ ለጸላይ እንዲል ሕፃናቱ የዝማሬውን አውዶ ወይ ደግሞ እንደ ቅዱስ ያሬድ የዝማሬውን አገልግሎት ቅድም ሲያቀርቡልን ነበር። ዝማሬውም ወንጌል ነው። ለጥቂት ደቂቃ ብቻ ቃለ እግዚአብሔርን እንነጋገራለን። ማን ያስተምረን? እግዚአብሔር ሁላችንንም ያስተምረን። ፈትታችሁ በሉ እስቲ ሁላችሁም ድምጻችሁን ከፍ አድርጉና ፈትታችሁ አምጦልኝ ሂካቲ ጀዳሜ ናፊዳ ይህንን ኃይለ ቃል የምናገኘው በቅዱስ ማቴዎስ ወንጌል ምዕራፍ 21 ቁጥር 22 ላይ የተጻፈ ኃይለ ቃል ነው። የቃሉ ተናጋሪ መመስገን የባሪው የሆነ ቅዱስ አምላካችን እግዚአብሔር ጌታችን መድኃኒታችን ኢየሱስ ክርስቶስ ስሙ ከስም ሁሉ በላይ የሆነ በደሙ ዋጋ የገዛን እስራታችንን የፈታ መድኃኔዓለም ኢየሱስ ክርስቶስ የተናገረው ኃይለ ቃል ነው። የተናገረውም ደግሞ ለደቀ መዛሙርቱ በዚያ ዘመን በምሳሌ ብሎም ደግሞ በትንቢተ ነቢያት የተነገረውን የነቢያትን ቃል ይፈጽም ዘንድ በምሳሌ የተናገረበት አውድ ነው። እንግዲህ የዛሬው ዕለት እንደምታውቁት ለቅድስት ቤተ ክርስቲያን አስተምሮ በቅዱስ ያሬድ ስያሜ መሰረት ዘወረደ ብለን የእግዚአብሔርን ከሰማየ ሰማያት መውረድ ቅድስት ብለን በባህሪው ቅዱስ የሆነ እግዚአብሔርን አንስተን ምኵራብ በተባለች ስፍራ ደግሞ አማናዊ ቤተ መቅደስ የሆንን ሁላችንን ልባችን ንጹሕ ሊሆን እንደሚገባ ተማምረን ከዚያ ደግሞ መጻጉዕ ደብረ ዘይት ገብረኄር ኒቆዲሞስ ብለን ዛሬ ዕለቱ ምን ይባላል? ሁላችሁም ተናገሩ። ምን ይባላል? ጉያን አራማል ጀደማ ሆሳዕና ኢልመ ዳዊት ፈይንኒታ ጀዴ ፋርሳ ዳዊት ጉባኤ ረቲ አከበራ የጅሩ አከሱማ ዱከቦኒ ኢየሱስ ክርስቶስ ጉያራ መቃከናን ገለቴፈተኒሩ ሆሳዕና ጀቹን ፈይነ ጀቹዳ ሆሳዕና ጀቹን ማል ጀቹዳ ፈይነ ጀቹዳ ሆሳዕና ማለት መድኃኒት ማለት ነው። የታሰሩ ሰዎች ማን ያስፈልጋቸዋል? መድኃኔዓለም እርሱ እግዚአብሔር ያስፈልጋቸዋል። ለዚህ ደቀ መዛሙርቱን መረጠ፣ ደቀ መዛሙርቱን ላከ። ነገር ግን ብትጠየቁ አለ ምላሻችሁ የሚሆነው ማን ይፈልጋታል? አረ መልሱልኝ፣ ማን ይፈልጋታል? ዮይስን ጋፈተን ገመንደራት ሴና ኢልሜ ዋቀዮ ሸይደን ከጅርቱ ሀሬሰነኒ በርባዳ ማሊፍ ፈደ ጀረንስን ጋፈተን ጎፍታናፍ ኒ በርባችስ ጀናት ይትዱበና ላፈገኛ ሬቲን ሀዮኒ የሮ በርሲሰን አረስቹ ቦዳን ቀዲለመን ባዮን ጅሩ ሳኒፍ ከሙን አከተው ሳኒፍ ብልሱማን አከተው ኢልሚ ዋቀዮ ካን ሙላቴ ኢኒ ፈይሳ ብየ ኬኛ ወቶን ተይ ፈይሳ አዱኛ አከተ ያመነኒ ኢልመ ኢየሱስ ክርስቶስ ኢልመ ዋቀዮ ኢየሱስ ክርስቶስ አራርሱ ማሳት ያመነኒ ገረ ኢሳት ያቹ አከቀበን የሮዱበቱ ገረ ኢሳት ፊዳ ዮይስን ጋፈተን ገረ ኮት ፊዳ ዮይስን ጋፈተን ሞ ጎፍታና ኒ በርባችስ ጀዳ አጀቴ ዱከቦኒ ሰገሌ ከነ ዳጋኒ ዲደመኒ
አከሱ መዋላ ጀጀ መራወተ ሂከ መጻፈ ቁልቁሉ ከላይ የሮ ይላሉ አከየ ዱከ ቦታቴ ነገር ከንፈና ቦታ ከኘ ሉቦታዳ እኙን ሲንጀደ እንደጋም ኦሮምፊኮ አቦተ ከኘኙን ሲንጀደ አቦተ ከኘ ሉቦታቱ ገረ ከኘ ዱፋ በዚህ ምሳሌ ደቀ መዛሙርቱ የተላኩት ክህነት ሰማያዊ ሊሰጣቸው በብሉይ ኪዳን ቅዱስ ዳዊት እንደተናገረ ለቅዱስ መልከጼዴቅ ሲናገር አንተ ካህኑ ለዓለም በከመ ሲመቱ ለመልከጼዴቅ ብሎት ነበርና ያ ክህነት ዘላለማዊ እንዲሆን ያ ክህነት ከሐዋርያት ጋር እንዲጸና በኃጢአት የታሰሩትን ሊፈቱ ዛሬም በሐዋርያት እግር የተተኩ አባቶቻችን በየቤታችን እየመጡ ጸበሉን ይረጩናል። በየቤታችን እየመጡ ለቅዳሴው ያነቁናል። ደግሞም ሕያው የሆነውን ቃሉን ሰምተን ድነን ለመንግስቱ ዝግጁ እንድንሆን የንስሐ ሕይወትን ይሰጡናል። አባቶቻችንን መድኃኔዓለም ይጠብቅልን። ሂዱ አላቸው ስልጣን ሲሰጣቸው ስልጣን በሰማይና በምድር ሁሉ ተሰጠኝ እንዲል የሌለው አዲስ ስልጣን የተሰጠው አይደለም። ነገር ግን ቀድሞ የአዳም ክብር ቀድሞ የአዳም ስልጣን ተነጥቆ ነበርና ዳግማዊ አዳም ኢየሱስ ክርስቶስ በዚያ የአብርሃምን ሥጋ ተዋህዶ እንደተገለጠ ሲጠይቅ ወይ ደግሞ የቀደመ ክብሩ ለአዳም ሲመለስ ሲናገር ሰማይና ምድር ላይ ስልጣን ተሰጠኝ አለ። ለምን ካልን ቀድሞ አዳም ያጣው ክብር ሊመለስለት ይገባልና። ቅዱስ ኤፍሬም እንዲህ ፈቀደ እግዚእ ያግዕዞ ለአዳም ሕዙነ ወትኩዘ ልብ ወያግብዋ በዘትካት መንበሩ ብሏል። ያዘነውን አዳምን ክብሩን ያጣው አዳምን ስልጣን ያጣው አዳምን ሕይወት እንዲያገኝ የእግዚአብሔር ልጅ ኢየሱስ ክርስቶስ ተገልጧልና ስልጣንን ለሐዋርያት ሊሰጣቸው ደግሞም ከፈወሰው በኋላ በማቴዎስ ወንጌል ምዕራፍ 8:9 ላይ ስታነቡ ሂድና ራስን ለካህን አሳይ ብሎ ነበርና የመፍታት ስልጣን ለሐዋርያት ሰጣቸው። ሄደው ፈትተው አመጡ። በዚህ ሰዓት በአህያይቱ ላይ ቁጭ ብሎ ጌታችን ወደ ኢየሩሳሌም መንደር ገባ። ታሪኩ ሰፊ ነው። አጠር አድርገን ስንመለከት ወደ ኢየሩሳሌም መንደር ሲገባ ሕፃናቱ ብቻ ሳይሆን አዛውንቱ ያመሰግኑ ነበር። ነገር ግን ይሄ ምስጋና ያልተመቻቸው ሰዎች ድምፁ ረበሸን አሉ። ምኑ ረበሸን? የሕፃናቱ ድምፅ ረበሸን፣ ምስጋናው ረበሸን፣ አምልኮቱ መልካም አይደለም። ልክ በዘመናችን እንደምንሰማው የሕፃናቱ ድምፅ ረብሾናልና ላንተ ይታዘዛሉ፣ ደግሞም ደቀ መዛሙርት ዝም እንዲሉ አድርጋቸው ብለውት በተናገሩ መሰረት ደቀ መዛሙርቱ ሄዱና ሕፃናቱ ዝም እንዲሉ አድርጉ። ሕፃናቱ ምን እንዲሉ ይቻላል ወይ? ዛሬም ሕፃናት ንጹሃን ናቸው ይላልና በንጹህ ባህሪ የሆነውን እግዚአብሔር እንድናገለግል በንጽህና እንድንኖር ፍጥር ሊተ እግዚኦ አዲሱን መንፈስ በውስጤ ፍጠርልኝ እንዲል ቅዱስ ዳዊት እንደተናገረው አቤቱ ልበ ንጹሃ ፍጥር ሊተ እግዚኦ መንፈሰ ርቱዐ አዲስ ውስተ ከርሴ እንዳለ አቤቱ ንጹህ ልብን ፍጠርልኝ እንዳለ እንደ ሕፃናት ንጹሃን ሆነን እንድንመላለስ ደግሞ መድኃኔዓለም አስተምሮናል። ስለዚህ ቅዳሴው ዛሬ ውዳሴው ማህሌቱ ድምጽ በአንድም በሌላም በኩል የሚረብሻቸው ብዙ ሰዎች አሉ። ይህንን ድምጽ ቀንሱልን፣ ይህንን አምልኮ ሊደረግ አይገባም የሚሉ እንደ ትላንትና የአይሁድ ግብርን የተከተሉ በዘመናችን ብዙ ሰዎች አሉ የሉም? እውነት እኮ ነው። ሕፃናቱን ዝም እንዲሉ አድርግ ሲሉ ጌታችን እንዲህ አለ፣ እነርሱ ዝም ቢሉ ማን ያመሰግነኛል? የቢታንያ ድንጋይ ያመሰግነኛል ሲል ሁሉን ፈጥሮ የሚገዛ አምላክ ነው። ለእርሱ ይቻለዋልና ድንጋዩ አፉን ከፍቶ አመሰገነ ይለናል። ክብር፣ ምስጋና፣ አምልኮ፣ ውዳሴ ለእርሱ ይሁን። እኛ በአንድም በሌላም መንገድ በፍርሃት በመደንገጥ ምስጋና አምልኮን ብናቋርጥ እንኳን ያለ ማቋረጥ የሚያመሰግኑ ሰራዊተ መላእክት ቅዱሳን አሉ የሉ? እስመ አኮቴቶሙ ረፍቶሙ እስመ ረፍቶሙ አኮቴቶሙ እየተባለላቸው ምስጋና እረፍታቸው ምስጋና የሆነ ቁጥራቸው እልፍ አእላፋት የሆኑ እነርሱማ ያመሰግኑታል ትጉሃን መላእክት ተብለዋልና። ስለዚህ በዚህ ሰዓት ወደ ኢየሩሳሌም ከተማ ገብቶ ይህንን የምስጋና ቃል ብዙዎች ከፍ አድርገው በአንድ ቃል ተናገሩ። እንዲህ አሉ፣ ቡሩክ ዘይመጽእ በስመ እግዚአብሔር ባረክናክሙም ቤተ እግዚአብሔር እግዚአብሔር እግዚእ አስተርአየ ለነ ግበሩ በዓለ በትፍሥሕት ባበል ላይ ያስታምም ወያሉ እንዲህ ብለው ያመሰግኑ ነበረ። በእግዚአብሔር ስም የሚመጣ እርሱ ብሩክ ነው አሉ። በማን ስም የሚመጣ?
አንድም ደግሞ እግዚአብሔር ነኝ ብሎ የሚመጣ መዳንን የሚናገር ቃል እርሱ ብሩክ ነው። ስለዚህ ሆሳዕና ማለት ኦ እግዚኦ አድን ርሶ ኦ እግዚኦ ሰርሶ እንዲል ቅዱስ ዳዊት አቤቱ ባክ አሁን አድን ማለት ነው። መዳን ለሁላችን ይደረግልን። ፈይኑ ሁንዱ መኬኛፍ ነው ፊያተው ቁልቁልቺ ዳዊት ያጎፍታ አመው ኑፈይሲ ጀዴ ዱበቴራ ፈይነ ይሰከኩ ዋራ የሮዱበቱ ፈይነ ሰጨውም ሰጠ ይሰከኩ ዋራ ይገይሳቲን ይሰኑታው የሮዱበቱ ያጎፍታ ዮም ኑፈይሲ ማሎና ደብሳ ያጎፍታ ዮም ኑፈይሲ አመኑ ፈይሲ አቤቱ ባክ አሁን አድን ብሎ ቅዱስ ዳዊት ተናገረ። የብሉይ ኪዳን ድነት ጊዜያዊ ነው። የአዲስ ኪዳን ግን እረፍት ሥጋ እረፍተ ነፍስን ነበርና የቅዱስ ዳዊትን የምስጋና ቃል ሕፃናቱ ዘመሩ። በእግዚአብሔር ስም የሚመጣ እርሱ ብሩክ ነው። ደግሞም እግዚአብሔር ሆኖ የሚመጣ እርሱ ወልደ አብ በመለኮቱ ወልደ ማርያም በትስብእቱ ኢየሱስ ክርስቶስ እርሱ እግዚአብሔር ነው። ስለዚህ እግዚአብሔርነቱ ደግሞ በመካከላችን ተገለጠ። እግዚአብሔር እግዚአስተራየለነ። ስለዚህ ስለተገለጠው አምላክ ደግሞ ምን ያስፈልገዋል? ምስጋና ያስፈልገዋል አይደል እንዴ? ክብር ምስጋና ለስሙ ይሁን። አምልኮ ውዳሴ ለእርሱ ይሁን። ስለዚህ የዛሬው ዕለት በአጠቃላይ ጠቅለል አድርገን ስንመለከተው መዳናችን የታወጀበት ደግሞ በኃጢአት እስራት የተያዙትን ሊፈታ የመጣ ኢየሱስ ክርስቶስ ፍትሕዎ ወአምጽእዎ ሊተአለ ተፈታ የመጣችው አህያ እንኳን አንተ ላንተ ይቅርና አንተ ለተቀመጥክባት አህያ እንኳን ክብር ይገባል ሲሉ ለአህያይቱ ምንጣፍን አነጠፉላት ይላል። ዘንባባ ብዙ ትርጓሜ ያለው የድል ዘንባባ ደግሞ በብሉይ ኪዳን ብዙሃንና አብርሃም ይስሐቅ ያዕቆብ በትርጓሜው ስንመለከት ልደታቸው ሲሆን ኢየሩሳሌም ውስጥ አበው የተባሉ በሽምግልና ከፍ ብለው የሚያገለግሉ አባቶች ዘንባባ ይዘው ሰላም ሆነ ብለው ያመሰግኑ ነበር። ሰላም ያደረገልን መድኃኔዓለም ክብርና ምስጋና ለስሙ ይሁን። ዘንባባ የሰላም ምልክት ነውና ዘንባባ ምልክት ነውና ይህንን ሁሉ አደረጉ። ነገር ግን አንድ ነገር ብቻ እናስተውል። እንዲህ ብለው ያከበሩት እስራኤላውያን በዕለተ ዓርብ ግን በዚህ ለወልደ ዳዊት ያመሰገኑ እስራኤላውያን በዕለተ ዓርብ ግን በአንድ ድምፅ ሆነው ስቅሎ ስቅሎ ብለው የጮሁትም እነዚሁ እስራኤላውያን ናቸው። አንደ የምስጋና አንደበታችንን መድኃኔዓለም አይለውጥብን። ቤተ ክርስቲያን ዛሬም መከራ ሳይኖር በደስታዋ ሰዓት የሚቆም ብዙ ነው። በዕለተ ዓርብ ግን ቤተ ክርስቲያን ዛሬ ዕለተ ዓርብ ላይ ናት። በኋላም በግራም በፊትም ብዙ መከራዎች ገጥመዋታል። ነገር ግን በዚህ ሰዓት እንደ ዮሐንስ ልንታመን ይገባል። በዛሬው ዕለት ሆሳዕና ለወልደ ዳዊት ብለን እንዳመሰገን ለእርሱ ምስጋና ይሆናል ብለን እንዳመሰገን ደግሞ ሕማማቱም ለኔና ለናንተ ሲል ነውና የታመመው ነሣ ደዌነ ወጾረ ሕማምነ እንዲል ቅዱስ ኢሳይያስ ስለኔና ስለናንተ ሲል የታመመው መድኃኔዓለም ከነገ ጀምሮ ደግሞ ኦ የማይሞተው ሞተ ኦ ዘጥመ እያልን እናመሰግነዋለን መድኃኔዓለምን። ስለዚህ ቤተ ክርስቲያን በሆሳዕና ዕለት ብቻ አይደለም በዕለተ ዓርብ መከራው ሲመጣ ፈተናው ሲመጣ ከቤተ ክርስቲያን ጎን ልንሆን ያስፈልጋል። በዕለተ ዓርብ ከቤተ ክርስቲያን ጎን ሆኖ ኢየሱስ ክርስቶስ ወልደ እግዚአብሔር ነው ብሎ የመሰከረ ዮሐንስ ብቻ ነው። ሁላችንም ምስክርነታችን እንደ ዮሐንስ እንዲሆን ማን ይርዳል? እኙ ነው አቀርቃሩ ኤላ ጉያን አራ የሎ ይላሉ ጉያ ገለቶቲ ኢልመ ዳዊት ኢየሱስ ከነቲ ዋቄፈኑዳ ዋቀ ዋቆታ ጎፍታ ጎፍቶታ ሞቲ ሞቶታ ጀኔ ጉያ እቲ ዋምኑዳ እኒ አከስ ጀዴ ዱበቴ እሼ ሂደምቴ ጅርቱ ሂካ ከናፊዳ ዱራን አቦኒ ሉቦኒ እዶ ከነ ዳበተኒ መታ ኬሰን ገዲ ገበዳ ጀደኒ ኑ ሂካ ቱረኒ ከናፉ ሂኩን አንጎን ኢሳ ሂኩ ፊዱን ጉዳ ካን ከነመፍ አቦታ ከኛ ሉቦታ ፊ እንዲህ ብሎ በማቴዎስ ወንጌል ምዕራፍ 16 ላይ ተናግረዋል። በምድር ያሰራችሁት ቤት የታሰረ ይሆናል፣ በምድር የፈታችሁት ቤት የተፈታ ይሆናል። ይህንን ስልጣን የሰጣቸው ማን ነው? እግዚአብሔር ነው። ማን የሰጣቸው? እውነት ነው። ይህንን ስልጣን ካገኙ በኋላ እነ ቅዱስ ጴጥሮስ እኮ ክደዋል። እውነት ነው። ይህንን ስልጣን ካገኙ በኋላ ሌሎቹ ሐዋርያት ሸሽተዋል። ያ በስጋዊ ወራት የተደረገ መንፈስ ሳይወርድ በፊት የተደረገ አምልኮ ነበረ። ዛሬም ግድ የላችሁም በአንድም በሌላ መንገድ ካህናቱ እውነት ነው እነርሱ የሚያደርጉትን ግብራቸውን ሳይሆን ስልጣን የሰጣቸውን እግዚአብሔርን ተመልከቱ። መፍታት ማሰር የሰጣቸው ማን ነው? ስልጣኑ
እግዚአብሔር መድኃኔዓለም ነው። ስለዚህ በዛሬ ዕለት የታሰሩ ነፍሳት ሁሉ ወጥተው ከእስራት ተፈተው ከዲያብሎስ ባርነት ነፃ ወጥተው ሆሳዕና ለወልደ ዳዊት ብለው የሚያመሰግኑበት ዕለት ነውና በዚህ ዕለት እንዳመሰገን ደግሞ በዕለተ ትንሣኤውም ትንሣኤከ ለእለ አመነ ብርሃነ ከፈኑ ዲቤነ እያልን እንድናመሰግን አምላከ ቅዱሳን ይርዳን። ማን አስተማረን? ማን መከረን? ያስተማረን የመከረሉ ለባሪ ቅዱስ እግዚአብሔር ስሙ ገና ይሆንልን። ፈትታችሁ አንጦልኝ ቅድም ተፈተናል። ደግሞ ፍታት በአንድ ቀን የተደረገው ለዓመት ይሆናል ማለት ሳይሆን በሰማነው ቃል ንስሐ ገብተን ተመልሰን ስጋ ወደሙን በልተን ጠጥተን ዘላለማዊ ሕይወት እንድናገኝ አምላከ ቅዱሳን ይርዳን። ወስብሐት ለእግዚአብሔር።